ነገሮች ወይም ነገራችን የበረከት በር፣ የሰላም በር፣ የእረፍት በር የሆነ በክፋት በተነሱ በተንኮለኞች እጅ የሚዘጋ በር አለ። በሉኛ እንዴ! በምን አይነት ሰዎች? በተንኮለኞች እጅ የሚዘጋ በር አለ። ሊገባ በተንኮለኞች የሚወሰድ በር አለ። የሚወሰድ በረከት አለ። ሁለተኛው እግዚአብሔር ራሱ የሚዘጋ በር ነው። የሰማችሁ ነው? እግዚአብሔር ራሱ የሚዘጋ። ሶስተኛው ሰይጣን የሚዘጋው። በዘመኔ ደስተኛ እንዳትሆን፣ በዘመኔ ስኬታማ እንዳትሆን አጋንንት ሊቆልፍብህ በር አለ። ዛሬ እግዚአብሔር የዘጋውን የሚከፍታል፣ ሰይጣን የዘጋውን የሚከፍታል፣ ሰው የዘጋውን የሚከፍታል። እስቲ በእናታችሁ አንድ አሜን በሉ። ሊለምናችሁ እንጂ አሜን በሉ። በጣም እስቲ በደንብ አድርጋችሁ አሜን በሉ። ሃሌሉያ! ለምን አንተ እንዳትወጣ ነው በተንኮለኞች የሚዘጋው። አንተ እንዳትባረክ ነው በተንኮለኞች የሚዘጋው። መጽሐፍ ስናገር እንደዚህ ይላል። ብዙ ጊዜ ጠቅሼ አውቃለሁ። ቃል ወንድሜ መጥተው በተንኮል በረከቴን ወሰደብህ አለ ይስሐቅ ስናገር። ስለ ያዕቆብ ተንኮል ስናገር ኤሳው ሲመጣ ወንድሜ በተንኮል መጥተው በረከቴን ምን አደረገብህ? ወሰደብህ ብሎ አለ። ምዕራፍ 32 ቁጥር 27 ላይ ዘፍጥረት። የሚገርማችሁ ዛሬ በተንኮለኞች የተወሰደባችሁም ይመለሳል። በተንኮለኞች የተዘጋባችሁም ይከፈታል። እስቲ ማን ነው አሜን የሚል? ጮክ ብሎ አሜን የሚል ሰው አለ? አጠገባችሁ ላይ እንደዚህ በሉ፣ በተንኮለኞች በሉ። እንደው ልንገራችሁ፣ ሳውዝ አፍሪካማ ተንኮለኛ ብዙ ነው፣ ብዙ ነው። አጠገብ ያለው ተንኮለኛ አጠገብ ያለው ሼርም ተንኮለኛ ነው፣ ወንድምም ተንኮለኛ ነው። እግዚአብሔር ከተንኮለኛ ወንድም ይጠብቅ። አሜን። ምን ነው አሜን አትልም? ከተንኮለኛ ጎረቤት እግዚአብሔር ይጠብቅ። ያሱልኝ ተጠቅባችሁ ያለው ሰው እግዚአብሔር እንዲህ ይላል በሉ፣ ተንኮለኞች አያገኙህም። አምልጠሃል። ዛሬ ምንም ተንኮል ቢሰራብህ አትገኝም። ማነው አምኖ አሜን የሚለኝ? አምኖ አሜን የሚለኝ? ዛሬ የምናስከፍተው በር በተንኮለኞች እጅ የተዘጋ ነው። በአመፀኞች እጅ የተዘጋ ነው። በሟርተኞች እጅ የተዘጋ ነው። በተጋሚዎች እጅ የተዘጋ ነው። አንድ ሰው ተከፈተ ይበለኝ። ድገምና ተከፈተ በለኝ። አረ በኢየሱስ ስም ተከፈተ። በኢየሱስ ስም ተከፈተ። ላይዘጋ ተከፈተ። ላይዘጋ ተከፈተ። የተንኮለኛ እጅ ሽባ ሆነ። እዚህ ቤት አወራለሁ። ከዚህ በኋላ በተንኮለኛ እጅ አትያዝ። ምክንያቱም የተንኮለኛውን እጅ እግዚአብሔር ሽባ አድርጎታል። ማልቶራ ባዲያስ ሞቴን የምጠብቅ ተንኮለኛ፣ ኪሳራን የምጠብቅ ተንኮለኛ፣ ወደ ቀኝም ወደ ግራም እንዳትስፋፋ በርን ቆልፎ የሚይዝ ተንኮለኛ ዛሬ ተመታ። ዛሬ ተመታ። እስቲ አጠገባችሁ በተንኮለኛ በል፣ አጠገብ ያለው ሰው በተንኮለኛ በል። የተዘጋ በር ዛሬ ይከፈታል። በምቀኛ፣ በሸረኛ፣ በሟርተኛ፣ በደጋሚ የተዘጋ በር ዛሬ ተከፈተ። ተከፈተ። ለዚህ ሰው ተናግሯል። ለእግዚአብሔር ሰው ለፓስተር ሀብትሽ እጃችሁ ዘርጉ። ተከፈተ በሉ። ድገሙልኝ በእናታችሁ። እጄ መንፈሴ በጣም አይቷል። እጃችሁ ዘርጉና በተንኮለኞች በሉ የተዘጋበት ዛሬ ተከፈተ። ተከፈተ። በኢየሱስ በኢየሱስ
ብድግ